መንፈሳዊ ምግብ በሚል ርዕስ ስር ዘወትር የምናቀርበው የመንፈሳዊ ምግብ ትምህርቶች ናቸው። ዛሬ የምናየው ከዚህ በፊት ስለዚህ ጉዳይ አውርተናል። የሰው ልጅ ተፈጥሮ 3 ክፍሎች እንዳሉት መጽሐፍ ቅዱሳዊ አመለካከት እንደሆነ የሰው ልጅ በአብዛኛው መንፈስ፣ ነፍስና ስጋ እንደሆነ ባለ 3ዮሽ አካል እንደሆነ ትሪፐርታይት የሚባል ማለት ነው። እንግዲህ 3 ክፍሎች አሉት፣ መንፈስ፣ ነፍስና ስጋ። ስጋን ብናየው ስጋ ልጅ አካላዊ ክፍል ነው። ስጋ የተሰራው ከአፈር ነው። በዚህ ምድር ላይ ለመኖር የሚያስችል መርከብ እንደማለት ነው። በዚህ ምድር ላይ የምንንቀሳቀስበት አካላችን ስጋ ነው። የዚህ ዓለም አካል ማለት ነው። መጽሐፍ ቅዱስ ሰውነታችን የመንፈስ ቅዱስ ቤተ መቅደስ እንደሆነ ያስተምራል። የመንፈስ ቅዱስ ቤተ መቅደስ በምንልበት ጊዜ ቀጥታ መንፈስ ቅዱስ በስጋችን ውስጥ ይኖራል ማለት ሳይሆን መንፈስ ቅዱስ መንፈስ ስለሆነ በመንፈሳችን ውስጥ ይኖራል። መንፈሳችን ደግሞ በነፍሳችን ውስጥ ይኖራል። ነፍሳችን ደግሞ በአካላችን ውስጥ ይኖራል። በዚህ ሂደት ነው እንግዲህ መንፈስ ቅዱስ የሚኖረው በመንፈሳችን ውስጥ ነው። ስለዚህ አካላችን የመንፈስ ቅዱስ ወይንም የእግዚአብሔር ቤተ መቅደስ ነው ማለት ነው። ነፍስ የምንለው ክፍል ደግሞ ነፍስ የሰው ልጅ ስብዕና ነው። ስብዕና ወይንም ፐርሰናሊቲ የሚባለው በእንግሊዝኛው ስሜት አለ፣ ሀሳባችን አለ፣ ፈቃዳችን አለ ማለት ነው። ነፍስ ማለት የነኚህ 3 ነገር ማዕከል ናት። ነፍስ ስሜት፣ ሀሳብና ፈቃድ ማዕከል ናት። ከዚህ ውጭ አይደለችም ነፍስ። በሰዎችና በእንስሳት መካከል የጋራ የሆነ ሕያው ፍጥረት የመሆን ገጽታ ቢኖርም የሰው ነፍስ ከእግዚአብሔር ጋር የመገናኘት ልዩ ችሎታ አላት። ምክንያቱም ሰው መንፈስ ስላለው ማለት ነው። ሰው መንፈስ ባይኖረው ኖሮ ከእግዚአብሔር ጋር መገናኘት አይችልም። 3ኛው የሰው ሁለንተና ውስጥ መንፈስ ስናይ መንፈስ የሰው ልጅ ከእግዚአብሔር ጋር የሚገናኝበትና መንፈሳዊውን ዓለም የሚያዳብርበት ክፍል ነው። እንግዲህ መንፈሳችን የማናውቀው ከሆነ የእግዚአብሔር ልጅነትን አናውቀውም። መንፈሳችንን ማወቅ ለምን ይጠቅመናል? መንፈሳችንን ለማወቅ አንደኛ አምልኮት የሚጀምረው ከመንፈሳችን፣ የምናመልከው በመንፈሳችን፣ ምንጸልየው በመንፈሳችን፣ ከእግዚአብሔር ጋር የምንግባባው በመንፈሳችን። በመንፈሳችን ካልሆነ በስተቀር በነፍሳችንና በስጋችን ከእግዚአብሔር ጋር መግባባት አንችልም። ነፍሳችን የእውቀት ክፍል ናት። እውቀት በነፍሳችን ውስጥ ሊኖረን ይችላል። በነፍሳችን ውስጥ ባለው እውቀት ነው እንግዲህ አካላችን የሚመራው። እንግዲህ ሁሉ ነገር የሚመነጨው ከኛ ፐርሰናሊቲ ወይንም ስብዕና ውስጥ ነው የሚመነጨው። ስለዚህ ከእግዚአብሔር ጋር ያለውን ነገራችንን በመንፈስ ነው ምንጨርሰው። ከዚህ ምድራዊ ነገር ጋር ያለንን ግንኙነታችን በስጋ አካላችን ነው። ግን ስብዕናችን የሚገኘውና ምሪትን የሚሰጥ የነፍሳችን ክፍል ነው። አእምሮ ወይንም አስተሳሰብ የሚመነጨው ከነፍስ ስለሆነ በዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው በማለት የመንፈስን አስፈላጊነትን
ያሳያል ማለት ነው። ስለዚህ መንፈሳችን በአጠቃላይ እንደ መጽሐፍ ቅዱስ እንደ ክርስትና አስተምሮ መንፈሳችን ከእግዚአብሔር ጋር ህብረት የምናደርግበት፣ መንፈሳችን እግዚአብሔርን የምናመልክበት፣ መንፈሳችን ጸሎታችንን ወደ እግዚአብሔር የምናደርስበት መስመር ነው ማለት ነው። ያለ መንፈሳችን እግዚአብሔር ከኛ ጋር ሊገናኝ፣ እግዚአብሔር ከኛ ጋር ልነጋገር አይችልም። ያለ መንፈስ ከእግዚአብሔር ጋር መግባባት አንችልም። ያለ መንፈስ ምንም ነገር ከእግዚአብሔር ጋር ባለው ግንኙነት ምንም ማድረግ አንችልም። ስለዚህ በአጠቃላይ መጽሐፍ ቅዱስ የሰው ሁለንተና እንደ አንድ ወጥ አካል ሆኖ እያንዳንዱ ክፍል የራሱ የሆነ ሚና ቢኖረውም የሰው ልጅ ሙሉ ሰው የሚሆነው የሁሉም ክፍል ጥምረት ሲኖረው ነው። ዓላማውም በስጋችን እግዚአብሔርን እንድናከብር ነው። ሃሌሉያ።